ቤት እንውጣላችሁ አማረ እንውጣ ምን እያለች ነው ሴትዮ? በዚህ ቀን ሚዜዋን ይዞ ነው የሚቀነጠሰው። አሃ በትልልቅ ሰርጎች መሃል ትንንሽ ፔንሲዮኖች ቢዚ ይሆናሉ ነው አይደል የምትለኝ? ጉድ አይዲያ። ምንድነው እንደዚህ ቸኮሎ ወደ ክፍል ውስጥ ነው ማለት ምን ይባላል? እታች ሰፈር ያለውን ደሰት ፔንሲዮን ታውቂዋለሽ? አዎ። እና ምን ይጠበስ? አየሽ ባለቤቶቹ ለምን ይመስልሻል መደሰት ያሉት? አታውቂም? ለምን ሄደን አልጋውን ቼክ አናደርገው? ምን ሞክረው አሪፍ አይደል? ያው ስንጨፍር እንደጠብጣልኩ ነጤ በጣልክበትን ስህተት ደጋግመህ ካልፈተሽከው ለዘመናት እየይ ሊያስብል እንደምችል ታውቃለህ። ሮቤል ግን ልጅ ወለድኩ ብሎ አባት ነው እንደ ወለደው? ወይኔ ትርሲት ተነሽ እንጂ ምንድነው? ሌሊት አይደል እንዴ ልተኛበት? ቆይ አንቺ ድንግል ነኝ አላልሽም ነበር እንዴ? ነበርኩ ነኝ እንዴ? እና የት ሄደ? እኔ እንጃ ነበርኩ። እኔም ማውቄ ነው ሳውቅ ደንግጫለሁ። ቆይ ግን የተፈጥሮ ነገር ይሁን እንዴ? አዎ በተፈጥሮ የለኝም ማለት ነው። ወይኔ እየቀለድሽ ነው? ኧረ አይደል። ወይኔ ሮቤል መጫወቻ አደረግሽኝ አይደል? ትሰሚኛለሽ? መቼም ቢሆን ከኔ ጋር አትኖሪያት። ምርጫው አንተ ነው። የኔ ምርጫ ነው። ትርሲቱ አሽታኛለች። ድንግል አይደለች። በስመ አብ ወወልድ ወመንፈስ ቅዱስ። ምን? አይ ተው እባክህ። ምን በደንብ ሞክረዋል ወይስ አቅቶ ነው? አቷቸኝ ነው ንገረኝ። ሞክረዋል በደንብ? ይሄ ነገር ይደበቃል የሚባል ነገር ሰምቻለሁ። እስከ ዛሬ ድረስ ተገርኖ ይብሰል ስትል የነበረው ይሄን ጉድ ልታመጣብን ነው ማለት ነው። ማን ነው ነገረኛው ተንቀልቅሎ ሄዶ የተነካካው? ግድ የለም ብደግም ሞክረው ሮቤል፣ ግድ የለም ትረስሚ። አሁን ቀልዱን ተወውና የምናደርገውን ነገር እናውራ። ምን ታረጋለህ? በቃ ቤተሰቦቿ ቀዩን የደሙን ማረፍ ሲጠብቁ እኛ በቀይ ካርድ አስፈንጥረን እናባራታለን። ወይ እንዴት ነው? አስጠግነው ይስጡ ይቻላል? ይከብዳል። እነሱ መጀመሪያ ትንሽ ተወራጨ። ከዛ ምን? ከዛማ በጥያቄ አጣደፈኝ። እሺ ምን አልሽው? ከዛማ ምን እለዋለሁ? እኔም ሳቅ ደንግጫለሁ አልኩት። ከዛ እንዴት ሲለኝ እንዴት፣ ወዴት ሲለኝ ወዴት፣ ከየት ሲለኝ ከየት፣ ግራ አጋባሁት። እፈልጋለሁ አልኩሽ። አልገባኝም። ከዚህች እርኩስ ሴት ልጅ ጋር አብሬ መኖር አልፈልግም። ቆይሽ የነፍስ አባቴን ጠርቻቸው ልምጣ። እንዴ ቆይ እሳቸው ምን ያደርጉልኛል? ሊያፋቱኝ ይችላሉ? አንተ ጤናማ አትመስለኝም። ጸበል ያስፈልጋል። ጓደኛ ምንድን ነው የሚለው? ዋሽታኛለች ነው የሚለው። እሱስ ነግሯታል? እሱማ ቆየ ካስወሰደው እኮ ትያገሬ ያው ገብቷታል። ልጅ እንዳለው እኮ ነው የምልህ። በተጋቡ ማግስት ፍቺ በጣም ያሳፍራል። እስቲ የሚሰማ ከሆነ ምከረው። ምን ብዬ ልምከረው ትያገሬ? ምን ብዬ? ያው በእርግጥ ልጅቷ ከሱ በፊት ትንሽ የጉዞ ታሪክ አላት። በሌላ ግብረ ኃይል ተጨርፋለች መሰለኝ። እሱ ነገር ነው ያናደደው። ማሙሽ። አቤት። አንተ ነው ሮቤል ልጅ? አሃ ነግሮሻል እንዴ? ከነገረሽማ ተስፋ ሮቤል ይባላል። እንታወቅ፣ ልጁ ነኝ። አንተ ካዲ! ቆይ ለምንድን ነው እስካሁን ልጅ እንዳለ ያልነገርከኝ? አለኝ እንዴ? እኔም ከአንቺ እኩል ነው የሰማሁት። ባይዘው እኔም ስሰማ ደንግጫለሁ።